መድኃኒት ወደ ጌታችን ወደ ኢየሱስ ክርስቶስ መጣ ይላል የቅዱስ ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ያለውን ኃይለ ቃል እንደርሱ መልካም ፈቃድ እየተነጋገርን እንቆያለን። ዛሬ ያለንበት ዕለተ ሰንበት ኒቆዲሞስ ነው። 7ኛ ሳምንት ላይ ደርሰናል። እንግዲህ ፋሲካ ላይ ልንደርስ አንድ ሳምንት ነው የቀረን። ይህ ሳምንት ደግሞ እንደ ቅዱስ ያሬድ ስያሜ እንደ ሥርዓተ አምልኮ እንደ ቤተ ክርስቲያናችን አስተምሮ ከዛሬ ጀምሮ እስከ ቀጣይ ቅዳሜ ኒቆዲሞስ እየተባለ ስለ ኒቆዲሞስ ቤተ ክርስቲያን ታስተምራለች። ስለ ኒቆዲሞስ ሊቃውንቱ በሥርዓተ ነግ በውስጡ አገልግሎት በኒቆዲሞስ ዙሪያ እግዚአብሔርን ያመሰግናሉ። የትምህርታችን ርዕስ የሚሆነው የማታ ተማሪ የሚል ይሆናል። ምን አልኳችሁ? አቤት! የማታ ተማሪ። በዚህ ዙሪያ ነው የምንነጋገረው። በነገራችን ላይ የማታ ተማሪ፣ የቀን ተማሪ ከቤተ ክርስቲያን የተወሰደው እንዳጠቃላይ ዓለም ላይ ያሉት ዩኒቨርሲቲ ከየት ተወሰደ ከተባለ ከቤተ ክርስቲያን መነሻው አውደ ምሕረት ነው። መነሻው የቤተ ክርስቲያን ትምህርት ነው። ዓለም ላይ ያለው ልዩ ልዩ ሥጋዊ እውቀት ፍልስፍናዎች የሚገኙባቸው ዩኒቨርሲቲዎች ከየት ተወሰዱ? ከቤተ ክርስቲያን። ዓለም ላይ ያሉ ትምህርት ቤቶች ሥጋዊ እውቀት ብቻ የሚገኙባቸው የሚቀር የሚጠፋ ምድራዊ እንዲሆን የቤተ ክርስቲያኑ አስተምሮና የአውደ ምሕረቱ እውቀት ደግሞ ሰማያዊ የሆነ ሰማይና ምድር ቢያልፍ እንኳን ይሄ ቃል አያልፍም። እዚህ የምንማረው እዚህ የምናውቀው እዚህ የምናገኘው ይህም ብቻ አይደለም። ከቤተ ክርስቲያን ብዙ ምስጢር፣ ብዙ እውቀት፣ ብዙ ሀብት ወደ ዓለም ተወስዷል። ሕክምና የተወሰደው ከየት ነው? ከቤተ ክርስቲያን። ዓለም ላይ በእጽዋት ዙሪያ የሚመራመሩ ሳይኖሩ ቤተ ክርስቲያኗ ግን ትልቅ ሆስፒታል ነበራት። ያ ምንድን ነው? ጸበል ቤት፣ ቤተ ሳይዳ። በሳምንት አንድ ቀን በኦሪት ቅዳሜ ሰዎቹ የሚድኑበት የሚፈወሱበት፣ በአዲስ ኪዳን ደግሞ ሁላችንም ካለብን ደዌ፣ ሕማም፣ ችግር፣ ፈተናዎች የምንድንበት ትልቁ ሆስፒታል የት ነው? ጸበል ቤት። እውነተኛ ፈውስና መድኃኒት ያለ ቤተ ክርስቲያን። ዓለም ላይ ያለው መድኃኒት ክኒኑ ቀን ጊዜ ካለፈው ዘመን ከሻረው ይገድላል። በጣም የተማረው ዶክተር ዘመን ያለፈበትን መርፌ ቢወጋን ያ መርፌ ይገድላል። የቤተ ክርስቲያኑ ሕክምናና ጸበል ቤት ግን ዘመን የሚሽረው አይደለም። ይገርማል። ክፍያም የለበትም፣ በነፃ ነው። ሰው ታሞ ባልጋ መጥቶ ወደ ጸበል ቤት ገብቶ ድኖ እንጂ ሞቶ አይሄድም። ሌሎቹ ሕክምና ቦታዎች ሰዎቹ ገብተውባቸው ወይ ይሞታሉ ወይ ይድናሉ። ቤተ ክርስቲያን ላይ ያለው ሆስፒታል ጸበል ቤቱ ግን ማንኛውም ሰው ልክ እንደ ዘማሪ ዲያቆን ደረጃ የሚበራበት፣ መጓዝ የማይችሉ የሚጓዙበት፣ መናገር የማይችሉ የሚናገሩበት ትክክለኛ የጸበል ቦታ፣ የእምነት ቦታ። ቤተ ክርስቲያኗ ሕገ መንግሥትም ከቤተ ክርስቲያን የተወሰደው ነገር ሕግ ወጽም ጽዮን ቃል እግዚአብሔር በኢየሩሳሌም ሕገ እግዚአብሔር ወደ ዓለም ሄዷል። የዓለሙ ይሻራል። ከሆነ ጊዜ በኋላ ሕጉ የጸደቀው ይፈርሳል። የቤተ ክርስቲያን ሕግ ግን አይፈርስም። የዕለተ ሰንበት ቅዳሴ አይሻርም። በጾምም ያለው እንደዚሁ ሕገ ኦሪት፣ ሕገ ወንጌል እነዚህ አይሻሩም። የእግዚአብሔር ቃል ናቸው፣ ቃላት እግዚአብሔር እና ዓለም ላይ ያሉት ከቤተ ክርስቲያን ተወሰዱ። የማታ ተማሪም አለ በቤተ ክርስቲያን፣ የቀን ተማሪም አለ። የማታ ተማሪ በምን ምክንያት ሊሆን ቻለ የሚለው ነው። በቅዳሴው መካከል በክቡር አባታችን መሪነት ወንጌሉ ሲነበብ ሰምታችኋል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምረን ስንመለከት ዋሉ አሉ ቢሲም ፈሪሳውያን ዘስሙ ኒቆዲሞስ መልአኮሙ ለአይሁድ፣ ከፈሪሳውያን ወገን የሆነ ስሙ ኒቆዲሞስ የተባለ አንድ ሰው ነበረ። ስሙ ማን ይባላል አልኳችሁ? ኒቆዲሞስ። ኒቆዲሞስ ማለት አሸናፊ፣ ድል አድራጊ ማለት ነው። ኒቆዲሞስ በዮሐንስ ወንጌል ብቻ ስሙ የተጻፈ አባት ነው። በዮሐንስ ወንጌል ብቻ ምዕራፍ 3 ላይ፣ ምዕራፍ 7 ላይ እና ምዕራፍ 19 ላይ እነዚህ 3 ምዕራፎች ላይ ብቻ ያለ ትልቅ አባት ነው። ታሪኩ ሕይወቱ በወንጌል የተጻፈለት
ከፈሪሳውያን ወገን የሆነ ፈሪሳውያን ወግ አጥባቂዎች ናቸው፣ ተመጻዳቂዎች ናቸው። የተለሰነ መቃብር የሚመስሉ ውስጣቸው ከንቱ ነው። በውጭ ሲታዩ ግን የሚጾሙ፣ የሚጸልዩ፣ የሚያስታርቁ እውነተኛ ሰው ይመስላሉ። በውስጥ ደግሞ ሌላ ክፉ ስራ የሚሰሩ ናቸው ፈሪሳውያን የሚባሉት። እግዚአብሔር ደጋግሞ ገስጿቸዋል። ደጋግሞ በደላቸውን፣ ነውራቸውን፣ ኃጢአታቸውን፣ ወግ አጥባቂነታቸውን እንዲተው እንዲያሸሽሩ የገሰጻቸው ያስተማራቸው፣ ነገር ግን ያልተመለሱ ያላመኑ ለኦሪት ሕግ ብቻ የሚቀኑ የክርስቶስን ሰው መሆን መገለጥ ዘመን አስተርእዮን የማያምኑ ክርስቶስን አሳልፈው የሰጡ የሰቀሉ ፈሪሳውያን ናቸው። ከነሱ መካከል ከነሱ ወገን የሆነ ኒቆዲሞስ የተባለ አንድ ሰው ነበር። መልአኮሙ ለአይሁድ የአይሁድ አለቃቸው ነበር፣ ባለስልጣን ነበረ። ይሄ ኒቆዲሞስ የተባለው በአይሁድ በጸሐፍት ፈሪሳውያን ዘመን የአይሁድ የጸሐፍት ፈሪሳውያን የሊቃነ ካህናት አለቃ ባለስልጣን የበላይ የነበረ ኒቆዲሞስ አሸናፊ ድል አድራጊ የተባለ አንድ ክርስቲያን አንድ ሰው ነበረ። ይህ ሰው ባለስልጣን ለቤተ ክርስቲያናችን ሊቃውንት አስተምሮ ለቤተ ክርስቲያናችን ትርጓሜ በሶስት ነገር ከፈሪሳውያን ይለያል። ሶስት ነገሮች አሉት ብለው አባቶቻችን አስቀምጠውልናል። የመጀመሪያው ባለስልጣን ነው፣ በጣም ባለስልጣን የሸንጎች አለቃ። ሁለተኛው ደግሞ ምሁረ ኦሪት የኦሪት መምህር አስተማሪ፣ ከፈሪሳውያን መካከል ኦሪትን በሚገባ የሚያውቅ ሕገ ኦሪትን የሚጠየቅ የሚያስተምር፣ በትእዛዛትና በሕግጋት መካከል ችግር ሲፈጠር የሚመልስ የሚያስተካክል ምሁረ ኦሪት በጣም የተማረ ምሁር ነው። ሁለተኛ ከስልጣን ቀጥሎ። ሶስተኛው ደግሞ ባለጸጋ ነው። ይሄ ኒቆዲሞስ የተባለው አባት ባለስልጣን ነው፣ በጣም የተማረ ምሁር ነው፣ ደግሞ ባለጸጋ ነው። ሶስት ነገሮች የተባበሩለት፣ ሶስት ነገሮችን አስተባብሮ ያዘ ማለት ነው። እንዳጠቃላይ መቼም ዓለም ላይ ሶስት ነገሮች አይስተካከሉም። ሀብት፣ ስልጣን፣ ባለጸግነት፣ ዕውቀት። እነዚህ በፍጹም አብረው ሊሄዱ አይችሉም። አንድ ሰው ባለጸጋ ከሆነ ሊያውቅ አይችልም። አንድ ሰው አዋቂ ከሆነ ደግሞ ሀብት ሊኖረው አይችልም። መላ ዘመኑን በእውቀት ነው ያሳለፈ፣ የነገደበት ጊዜ የለም። ባለስልጣን ከሆነ ደግሞ በብዛት ሀብት ሊኖረው አይችልም። በትምህርቱ ዓለም ያለፈ ነው። ሶስቱ አይተባበሩም፣ አብረው አይሄዱም። ወይ ሀብት ይኖራል እውቀት አይኖርም፣ ወይ እውቀት ይኖራል ሀብት አይኖርም። ስልጣን ካለ ደግሞ ሁለቱ ሊገኙ አይችሉም። ሶስቱ የተባበሩለት፣ ሶስቱ የተስተካከሉለት። አሁን ዓለም ላይ ትልቁ ችግር ምንድነው? የሀብት የስልጣን የዝና ጉዳይ ነው። ወርቁ፣ እንቁ፣ አልማዙ፣ ነዳጁ ይሄ ነው ዓለምን እያተራመሰ ያለው። የሀብት ጉዳይ ነው። የሀብት ጉዳይ፣ የስልጣን ጉዳይ፣ የእውቀት ጉዳይ። ወደ መካከለኛው ምስራቅ ስትሄዱ በነዳጅ አማካይነት ነው ዛሬ እርስ በርሳቸው እየተገዳደሉ ያሉት። የኔ ሀብት ይብለጥ፣ የኔ ይብዛ፣ ማዕድኑ የኔ ይሁን ነው። አንዳንዶቹ ደግሞ ትንሽ ዓለማዊ ዕውቀት ኖሯቸው በዚያ በምታልፋ ዕውቀት ሌላ ስራ እየሰሩ ዓለም ላይ ሰላም፣ እረፍት፣ ፍቅር ጠፋ። ኒቆዲሞስ ግን ሶስቱም የተባበሩለት፣ ሶስቱም ሀብቶች የነበሩት፣ ግን የሚያሳዝነው ባለጸጋ ሆኖ ባለስልጣን ሆኖ የተማረ ሆኖ እረፍት የለውም ነበር። ምን የለውም አልኳችሁ? እረፍት የለውም። ያሳዝናል። ሀብት አለው፣ ስልጣን አለው፣ ዕውቀት አለው፣ እረፍት ግን የለውም። የሃይማኖት ጥያቄ ነበረበት። ያልገባው አለ፣ በሃይማኖት ዙሪያ የማያውቀው ምስጢር አለ። ሀብት ሃይማኖትን ሊያሳውቅ አይችልም። ስልጣን እረፍት ሊሰጥ አይችልም። ዕውቀትም ሰላም ሊሰጥ አይችልም። እዚህ ምድር ላይ እንደው አዲስ አበባ አንድ ሰው ቢሆን ኢትዮጵያ አንድ ሰው ብትሆን ሰላም እረፍት ሊገኝ አይችልም። አንድ ሰው የተለያየ ዕውቀት ቢኖረው ተፈላሳፊ ቢሆን
እረፍት ሊያገኝ አይችልም። እረፍት የሚገኝ በማን ነው? በእግዚአብሔር ነው። ሰላም የሚገኝ በማን ነው? በእግዚአብሔር ነው። በቤተ ክርስቲያን ነው እፎይ ማለት የምንችለው። ተመልከቱ። ይህ ባለጸጋ፣ ይህ ባለስልጣን፣ ይህ ምሁር እረፍት አጣ፣ ሰላም አጣ። በሃይማኖት ዙሪያ የሚያስረዳው ክርስቶስ በተገለጠበት ዘመንና ወቅት ጊዜ የሐዲስ ኪዳን እውቀት ለማግኘት፣ እረፍት ለማግኘት፣ ደስታ ለማግኘት ዛሬም ዓለማችን ላይ ምድራችን ላይ እኔና እናንተ ብዙ ነገር እያለን እረፍት የሌለን አለን። ትዳር ኖሮን ፍቅር የሌለን፣ ሀብት ኖሮን በረከት የሌለን፣ መተማመን የጎደለን፣ ሰላም እረፍት ያጣናለን። እንደዚህ ደቀ መዝሙር እንደ ማታው ተማሪ ወዴት መምጣት አለብን? ወደ ቤተ ክርስቲያን፣ ወደ እግዚአብሔር፣ ወደ ቅድስት ሥላሴ፣ ወደ ቅዳሴ፣ ወደ አገልግሎቱ፣ ወደ ሰርኩ ጉባኤ፣ ወደ ኪዳኑ፣ ወደ ቅዳሴው መምጣት። በዚያን ሰዓት እግዚአብሔር ፈትኑት፣ እረፍት ይገኛል። የሚገርማችሁ ሌላ ቦታማ አይገኝም። ሌላ ቦታማ የምናገኘው የምናደርገው ነገር እኮ አይኖርም። ብዙ ነገር ሊኖረው ይችላል። ያ ግን ምንም የለም። የሚያልፍ የሚቀር ጊዜያዊ ጠፍ ያለፊ ነው። ይህ ኒቆዲሞስ እረፍት ፍለጋ፣ እውቀት ፍለጋ በሃይማኖቱ ዙሪያ የሚተረጉምለት እውነተኛ መምህር ተገኝቷልና በሌሊት ምቹ ባልሆነ ሰዓትና ጊዜ በጨለማ ወደ ክርስቶስ ተጓዘ። ወውቱ መጽሐ በእግዚእ ኢየሱስ ቀድሞ ሌሊት። በጨለማ ምቹ ባልሆነበት ሰዓት መንገዱ አልተስተካከልም። በፈሪሳውያን ዘንድ ወግ አጥባቂዎች ናቸው። መንገድ አይሰሩም፣ ለሕዝብ አይመቹም። ምቹ ቦታ፣ ምቹ ጊዜ፣ ምቹ መንገድ በሌለበት በጨለማ ክርስቶስን ፍለጋ ለመማር ከክርስቶስ እግር ስር ተቀምጦ ወደ ክርስቶስ ተጓዘ። ሌሊት እኮ የአራዊት ጊዜ ነው። አራዊት የሚፈነጩበት እና አንበሶች ሌሎችም ሰውን ካገኙ የሚሰውሩበት ጊዜ ነው። ይሄ አሸናፊ ድል አድራጊ የተባለው ኒቆዲሞስ ግን አራዊት አላስፈሩትም፣ ጨለማውንም አልፈራም። እረፍት ይፈልጋል፣ እውቀት ይፈልጋል፣ ቃል እግዚአብሔር ይፈልጋል። ወደ ክርስቶስ ቀረበ። ይማር ዘንድ፣ ያውቅ ዘንድ፣ ይጠይቅ ዘንድ ከመድኃኔዓለም እግር ስር ተቀምጦ ትምህርት መማር ጀመረ። የመጀመሪያው ሰዓታት ቋሚ ነው ይሉታል ሊቃውንት እነ ቅዱስ ዮሐንስ አፈወርቅ። ኒቆዲሞስ ሰዓታት ቋሚ፣ በሰዓታት የተገኘ በሌሊት እግዚአብሔርን ያመሰገነ የተማረ ቃለ እግዚአብሔር ሌሊቱን የተጠቀመበት ማለት ነው። ሌሊቱን የተጠቀመበት ልክ እንደ ኒቆዲሞስ በዘመናችንም ብዙ ክርስቲያኖች አሉ፣ ጎበዞች፣ ሌሊቱን በሰዓታት የሚያሳልፉ፣ ሌሊቱን በማህሌት የሚያሳልፉ፣ ሌሊቱን በስግደት የሚያሳልፉ፣ ሌሊቱን በቅዳሴ፣ ሌሊቱን በጸሎት፣ ሌሊቱን በልመና። አባቶቻችን ሌሊት ጸጉራቸውን ከዛፍ ጋር አስረው ሲሰግዱ ያድሩ ነበር። የሚገርም 150 ዳዊት እየዘለቁ እንቅልፍ እንዳያስቸግራቸው እግዚአብሔርን ለማግኘት የሌሊት ልቡና ክፍት ስለሆነ ለመማር፣ ለመጸለይ፣ ለማመስገን ልብ አይባክንም። ምቹ ጊዜ ነው። አባቶቻችን ሌሊቱን ተጠቅመውበታል። ዛሬም ጎበዝ ክርስቲያኖች አላችሁ እናንተ። እነ ያዕቆብ ሌሊቱን ተጠቅመውበታል። ያዕቆብ ሌሊቱን ሙሉ ሲታገል አደረ ከእግዚአብሔር ጋር። ካልባረከኝ አልለቅህም አለ። ያዕቆብ ሌሊቱን ሙሉ ታግሎ አሸንፎ ስሙ ታሪኩ ተቀየረ። እስራኤል ትባላለህ ተባለ ያዕቆብ። ተመልከቱ፣ ሌሊት እግዚአብሔር የሚገኝበት ሰዓት፣ የሌሊት ጸሎት ቅድመ እግዚአብሔር ይደርሳል። አባቶቻችን ሌሊቱን ታግለው አሸንፈውበታል። ያዕቆብ መሰላል ከምንጭ ከሰማይ ተተክላ በዛች መሰላል ላይ መላእክት ሲወጡባት ሲወርዱባት አየ። ቅዱስ ኤፍሬም አንቺ ውእቱ ሰዋስው ዘርእ ያዕቆብ ያያት መሰላል ድንግል ማርያም አንቺ ነሽ። ያዕቆብ ሌሊቱን ሙሉ ስለጸለየ፣ ስላመሰገነ፣ ስለሰገደ፣ እግዚአብሔር ስላመሰገነ እመቤታችን ተገለጠችለት። አያት ሌሊቱን እንጸልይበት፣ ሌሊቱን ከእግዚአብሔር ጋር እንነጋገርበት። ቀንማ የኛ ጊዜ ነው፣ የምንሰራበት፣ የምንነግርበት፣ የምናፈርበት፣ የምንሮጥበት ጊዜ ነው። ሌሊቱን ከማንቀላፋት ደግሞ እስቲ ከእግዚአብሔር ጋር እንነጋገር። ልባችን ለሱ እንስጥ፣ ለመባረክ፣ ለመቀደስ፣ እግዚአብሔርን ለማግኘት። ያ ኒቆዲሞስ ሌሊቱን ከእግዚአብሔር ጋር ይነጋገራል፣ ቀን ደግሞ ከፈሪሳውያን ጋር ይውላል፣ ማታ ደግሞ ከእግዚአብሔር ጋር ያድራል። እንዴት ደስ ይላል! አንዳንዶቹ አሉ እንጂ ያልታደሩት ሌሊቱን የኃጢአት ሌሊት የሚያደርጉት፣ በሌሊቱ ብዙ ነገር የሚያባክኑ፣ ሌሊቱን የበደል ሌሊት፣ ሌሊቱን የኃጢአት ሌሊት፣ ሌሊቱን የዘረኝነት ሌሊት፣
ሲመክሩበት የሚያድሩ አሉ። ሌሊቱ በእስክሪብቶ ሰዎችን የሚጎዱበት ሌሊት ያደርጉታል። በእስክሪብቶ ብቻ ከስራ እያፈናቀሉ ሌሊቱን አካላቸውን የሚያረክሱበት ያደርጉታል። የሚጨፍሩበት ሌሊቱን ኢየሱስ ሌሊት የከፈላ ሌሊት አንተሙ ታቦቱ ለክርስቶስ እናንተ የክርስቶስ ቤተ መቅደስ ናችሁ ተብሏል። ግን የክርስቶስ አካል የሆነው ቤተ መቅደስ የሆነውን አካላቸውን በሌላ በባዕድ ነገር ሲያረክሱት ይቱነው የሆነ ስራ ሲሰሩበት ክፉ የሆነ ስራ ሲሰሩበት ሌሊቱን ሲገዳደሉበት ያደረጉ ራይት ለመናገር ኢየሱስ ክርስቶስ በሌሊት እግዚአብሔርን እያስቀየሙ ደግሞ ሌሊቱ ቀን ወደ እግዚአብሔር ቦታ ይመጣሉ። አይቻልም እንዴ? በሌሊት ሰው ባይልም ማን ያያል? እግዚአብሔር ያያል። ሰው ላይ ይችላል፣ እግዚአብሔር ግን ያያል። ሰው የማያውቀውን እግዚአብሔር ያውቃል። በሰው ዘንድ ባይታይም ነውራችን በሌላችን ክፉ ስራ ባይገለጥም በእግዚአብሔር ዘንድ ግን ሊሰወር አይችልም። ሌሊቱን እግዚአብሔርን አስቀይመው በቀን ደግሞ እግዚአብሔርን ለማመስገን እግዚአብሔር ደስ ለማሰኘት ይመጣሉ። ይሄ ስህተት ነው። ኒቆዲሞስ በሌሊት ሊማር የቻለበት ምክንያት 3 ቁም ነገሮች አሉ። አንደኛ ስልጣኑን ያጣል በቀን ቢማር፣ ሁለተኛ ሀብቱን ያጣል በቀን ቢማር፣ ሶስተኛ በቀን ቢማር ለካ የኛ መምህር የሆነ ሳይማር ነው ይሉታል አይሁድ። ሀብቱንም ስልጣኑንም ዕውቀቱንም እንዳያጣ በሌሊት ተማረ። ምክንያቱም በዚያን ሰዓት እመቦ ዛምነ በክርስቶስ ይሰደድ ምኩራብ በማቴዎስ ወንጌል በዮሐንስ ወንጌል ምዕራፍ 9 ቁጥር 22 ላይ በክርስቶስ የሚያምን ካለ ከምኩራብ ይሰደድ ተብሎ አይተውሉ ነበር። ያ ዘመነ ሰማዕታት ስንዱ ቃል ኢየሱስ ክርስቶስ በተገለጠበት ዘመን ወንጌል መስበክ አይቻልም ነበር። መስዋዕት መሰዋት አይቻልም ነበር። ልክ እንደ ዛሬው ተሰባስቦ መማር አይቻልም ነበር። ስለ ክርስቶስ የሚመሰክር ወንጌል የሚሰብክ የሚማር ካለ ሀብቱ ንብረቱ ይዘረፍ፣ ቤቱ ይቃጠል፣ ከሕገ ኦሪት ይለይ፣ ከምኩራብ ይሰደድ፣ እድልም አይኑረው እምትል አዋጅ ኦሪት ነበረ። ኒቆዲሞስ ፈራ። ከሁሉ ለምን በድብቅ አልማርም በሌሊት አልማርም ብሎ አሰበ። በሌሊት ወደ ክርስቶስ ይማር ዘንድ ለመማር ወጣ። እንቅልፉን እያጣ እንቅልፉን እረፍቱን ትቶ በሌሊት ወንጌል ይማር ነበረ። ክርስትና ወንጌል እንደዚህ ነው። ተራራ ሲወጡት ያደክማል፣ ስንወጣው ያደክማል። ከወጣን በኋላ ግን ሩቅ ያለውን ያሳያል። የሚወጡትን የሚወዱትን ያሳያል። አያችሁ፣ ወንጌልም ስንማር ታደክማለች። ክርስትናም መድከም አለበት። በዚህ ምድር ላይ ስንኖር የተለያዩ ፈተናዎች ሊኖሩ ይችላሉ። ነገር ግን ከፈተና በኋላ ተራራ ላይ ወጥተን ሩቅ ያለውን ማየት እንደምንችል በፈተና በችግር ወንጌልን ካወቅን ከተማርን በኋላ መንግስተ ሰማያት ደግሞ ታወርሳለች። ኒቆዲሞስ ለመማር እንቅልፍ አጣ፣ ረፍት አጣ። ቀን እኮ ያስተምራል፣ ቀን እኮ ባለጸጋ ነው፣ ይነግዳል፣ ቀን እኮ ለሰዎቹ ባለስልጣን ነው፣ ይፈርዳል። በሚተኛበት በሚያልፍበት ሰዓት ግን የእግዚአብሔርን ቃል ተማረ። ክርስትና ወንጌል እንደዚህ ነው። ለእግዚአብሔር ጊዜ መስጠት ያስፈልጋል። የጊዜ መስዋዕት መሰዋት ያስፈልጋል። ካለን ጊዜ ከቀኑ ባንችል ከማታው ከምንተኛበት ደግሞ ለጸሎትም ለመስጋና ለአገልግሎትም ለእግዚአብሔር ጊዜ መስጠት ያስፈልጋል። ኒቆዲሞስ ወጣ ወረደ። ናምር ከመማማ መጻይከ ከመተቆጥ በምድር ስማንዶ ዘሙክል ዘንተ ታመረ ዘንተ ተገበረ ዘመረ እግዚአብሔር ይስዩ ከእግዚአብሔር ዘንድ እንደመጣ እናምናለን። ከእግዚአብሔር ዘንድ የተላከ መምህር እንደሆንክ እናምናለን። አንተ የምታደርገውን ታምር ሊያደርግ የሚችል ማንም የለም እግዚአብሔር ከእርሱ ጋር ካልሆነለት በቀር አንተ የምታደርገውን ታምራት ማድረግ የሚችል የለም ማለት ነው። ኒቆዲሞስ የክርስቶስን ታምራት አይቶ የተከተለ ነገራችን ስልጣኑ ሳያታልለው ሀብቱ ጣዖት ሳይሆንበት አዋቂነቱ ከንቱ መሆኑን አውቆ ተረድቶ እነዚህ 3 ነገሮች ሳያታልሉት ወደ ኋላ ሳይመልሱት ኒቆዲሞስ ክርስቶስ በምድር ላይ ያደረጋቸውን ታምራት አይቶ በሌሊት መማር ጀመረ። በምድራችን ዛሬ እግዚአብሔር ብዙ ታምራት አድርጓል፣ ተከትለነዋል። ኒቆዲሞስ ግን ክርስቶስ የተከተለው እንደ ውሃውን ወደ ወይን ጠጅነት ሲቀይር አየና ይሄማ ከኔ የሚበልጥ መምህር ነው አለ። ጥሩ ነው።
ክርስቶስ በደረቅ ግንባር ላይ አይነት ሲፈጠር ኒቆዲሞስ ሰማና ይሄማ እንዴት አይነት መምህር ነው ብሎ እግዚአብሔር ምንም አላወቀም ነበር። በደረቅ ግንባር ላይ የሚፈጠር መምህር ከመጣ ከሱ ተቀምጠን መማር አለብን። የተማረ ሰው ነው፣ ባለጸጋ ነው፣ ባለስልጣን ነው። ታምር የሚያደርግ መምህር መጥቷል፣ ከሱ መማር አለብኝ አለ። ጥበብ መቅሰም አለብኝ አለ። ይሄን ብቻ አይደለም፣ 12 ዓመት የሚፈሰው ደም ያቆመ መምህር መጥቷል ሲባል ሰማ ኒቆዲሞስ። እንዴ ከዚህ መማር አለብኝ። እንዴት አይነት ጥበብ፣ እንዴት አይነት ዕውቀት፣ እንዴት አይነት ታምራት ነው! የለም 38 ዓመት ሙሉ በደዌ ዳኛ ባልጋ ቁራኛ የተያዘውን ሰው ተንስ ንሳ አራተ ከወሁ አልጋን ተሸክመ ሂድ ብሎ ቃል ተናግሮ ብቻ ፈውሷል። ይሄ ከኔ የሚበልጥ መምህር መጥቷል ብሎ ታምራቱን አይቶ ሰምቶ ወደ ክርስቶስ ኒቆዲሞስ በጨለማ በሌሊት አሸናፊ ድል አድራጊ የተባለው ለመማር ቀረበ። የክርስቶስን መምህርነት አብሎ አውቆ እግዚአብሔር ብዙ መምህራን ሰጥቶናል። እውነት ነው። አባታችን አሉ፣ መምህራን አሉ፣ ተጠቅመንባቸዋል ወይ? እየተማርን ነው ወይ? መምህራን እኮ ብርሃንና ጨለማን ለይተን እንድናውቅ ያደርጋሉ። መምህራን እኮ ወደ ገነት ለመግባታችን ምክንያቶቻችን ናቸው። ልብ በሉ። እግዚአብሔር ዛሬ መምህራን አላሰጠንም፣ አባቶችን ሰጥቶናል። በየጊዜው ሊቃውንት አሉ። ከእነሱ ግን መማር መጠቀም አለብን። እነሱ ደግሞ ለእኛ ነው ክርስቶስ ያስነሳቸው የሾማቸው። የቃለ እግዚአብሔር መፍትሄ ሰጣቸው፣ እኔና እናንተን ያስተምሩ ዘንድ ነው። እኛ ደግሞ ይሄ ጊዜ ብድር ነው፣ አይገኝም። ኦርቶዶክሳውያን ነገ ሌላ ቀን ሞት በትከሻችን ላይ ያለ እንደ ኒቆዲሞስ በጨለማ ወደ ክርስቶስ ሄዶ ተማረ። እንዴ እንደወለተ ሰንበትማ መማር አለብን። ብዙ ጊዜ ነው 6 ቀን ሰርተን አንዷን ቀን መማር አለብን እኮ፣ ንስሐ መግባት አለብን እኮ። መምህር ካህል የማናገኝበት ዘመን እኮ ይመጣል። መምህርነቱን አውቆ ተረድቶ ታምራቱን አውቆ ወደ ክርስቶስ ቀረበ። ሁለተኛው እግዚአብሔር በተዋሕዶ ስራ እንደሚሰራ ያምናል ኒቆዲሞስ። ምሁር ኦሪት ነዋ፣ የኦሪት ምሁር ነው። እግዚአብሔር በሰዎች ላይ አድሮ ስራ እንደሚሰራ ኒቆዲሞስ አመነ፣ አወቀ። እውነት ነው። እግዚአብሔር በሰዎች ላይ ስራ ይሰራል። በመላእክት አድሮ ስራ ይሰራል። በነቢያት አድሮ ስራ ይሰራል። በሐዋርያት አድሮ ስራ ይሰራል። በቅዱሳት አንስት ስራ ይሰራል። በቅዱሳን እናቶቻችን፣ በቅዱሳት እናቶቻችን፣ በቅዱሳን አባቶቻችን ላይ አድሮ ስራ ይሰራል። አይተናል። በኢያሱ አድሮ ፀሐዩን ሲያቆም እኮ አይተናል። ተመልከቱ። ኢያሱ ብቻውን አይደለም፣ እግዚአብሔር ፈቅዶለት ፀሐይን እንዲያቆም አድርጎ ምን ይሄ ብቻ በኤልያስ ላይ አድሮ እኮ 3 ዓመት ከመንፈስ ሰማዩን ሲዘጋ አይተናል። ተመልከቱ። ኤልያስ እኮ ብቻውን አይደለም ሰማዩን የዘጋው የለጎመው፣ ዝናብ እንዳይዘንብ ያደረገ ወደ አምላኩ ጸልዮ የኤልያስን ቅድስና ኤልያስን እግዚአብሔር የጸጋ አምላክ ስላደረገው በዚህ አማካይነት ሰማዩን እንዲዘጋ ፈቅዶለታል። ሰማዩን ዘጋ። ሀገራችን ላይ እኮ እነ ሳሙኤል ዘዋልደባ አንበሳ አሰግደዋል። ተመልከቱ። አንበሳ አሰግደዋል። የሚሰብረውን ጽኑ የሆነውን እንዴ እነ ስምዖን ተፈያሳይን እኮ ተራራግል ሰዋል። ተመልከቱ። በቅዱሳን አድሮ እግዚአብሔር ስራ እንደሚሰራ ኒቆዲሞስ አመነ። ይሄን ማመን ግዴታ ነው። መንክር እግዚአብሔር በላይ ለቅዱሳን ይሁን። እግዚአብሔር በቅዱሳን ላይ ድንቅ ስራ ይሰራል። ነብዩ ቅዱሳን በቅዱሳን ላይ ድንቅ ስራ ይሰራል። አንደኛ ሰው በሆኑት ክብረ ባይ ልቡናቸውን ትተው ኃጢአትን ንቀው ዓለምን ተጸይፈው ከአስሩ ማዕረግ የደረሱ ራሳቸውን ለእግዚአብሔር አሳልፈው የሰጡ በእነሱ ላይ እግዚአብሔር ስራ ይሰራል። ኒቆዲሞስ በሰው እግዚአብሔር ስራ እንደሚሰራ ሁለተኛው አመነ። ሶስተኛው ተልኮ እንደመጣ ከእግዚአብሔር ኒቆዲሞስ አመነ። እውነት ነው። ምንም እንኳን በእግዚአብሔር ዘንድ በሥላሴ ዘንድ መበላለጥ ባይኖርም እስመ በፈቃዱ በመንፈስ ቅዱስ መጽአ አዳነ። በአባቱ ፈቃድ፣ በእርሱ ፈቃድ፣ በመንፈስ ቅዱስ ፈቃድ መጥቶ አዳነን። ቅዱስ ኤፍሬም ልብ በሉ። በመለኮት በስልጣን በአገዛዝ ሥላሴ አንድ ናቸው። በስምና በግብር ደግሞ 3 ናቸው። በስም አብ ወልድ መንፈስ ቅዱስ ይባላል። በግብር ደግሞ እግዚአብሔር አብ ወላዲ ነው፣ እግዚአብሔር ወልድ ተወላዲ ነው፣ እግዚአብሔር መንፈስ ቅዱስ ደግሞ ሰራጺ ነው። ኒቆዲሞስ እንደተላከ እግዚአብሔር አወቀ። አዎ ዓለሙን ለማዳን ክርስቶስ ተልኳል። ዓለሙን ለማዳን እኔና እናንተን ወደ ቀደመ ርስታችን ወደ ቀደመ ክብራችን ይመልሰን ዘንድ ወአንበዋ በዘንካት መንበሩ አዳምንና የአዳምን ልጆች ወደ ቀደመ ርስታችን ወደ ቀደመ ክብራችን ይመልሰን ዘንድ እንድን ዘንድ ክርስቶስ ከሰማየ ሰማያት ወረደ፣ ተወለደ፣ ሞተ፣ ተሰቀለ። በአባቱ ፈቃድ፣ በእርሱ ፈቃድ፣ በመንፈስ ቅዱስ ፈቃድ። ኒቆዲሞስ 3 ነገሮችን አመነ። ከእግዚአብሔር ጋር ተነጋገረ።
መድኃኔዓለም ኢየሱስ ክርስቶስ ሌላ ምስጢር ሊያስተምረው ጀመረ። ወይቤሎ ኢየሱስ አማን አማን እምነከ ዘይተወልደ ዳግመ ኢይሬያ ለመንግሥተ እግዚአብሔር። እውነት እውነት እልሃለሁ ዳግመኛ ያልተወለደ የእግዚአብሔር መንግሥት ሊያይ አይችልም አለው መድኃኔዓለም ኒቆዲሞስ። ልብ በሉ ኒቆዲሞስ ታምር አይቶ የክርስቶስን መምህርነት አምኖ አውቆ ከእግዚአብሔር የተላከ ነው ብሎ መምህር መስሎት ኒቆዲሞስ ወደ ክርስቶስ ቀረበ። ክርስቶስ ደግሞ ሌላ ምስጢር ገለጠለት። ለሁላችንም ምስጢሩን ይገለጠልን። በቀረብን ቁጥር በመጣን ቁጥር የምናገኘው በረከት ብዙ ነው። የምናገኘው ድነት፣ የምናገኘው ፈውስ ቁጥር የለውም፣ ስፍር የለውም። ኒቆዲሞስ እውቀት ነው የፈለገ፣ ታምራት ነው የፈለገ፣ ሌላ ምስጢር ገለጠለት። ሰው ዳግመኛ ካልተወለደ እግዚአብሔር መንግሥት ማየት መግባት አይደለም የሚለው ማየት አይችልም ማለት ተመልከቱ። ምንድነው ዳግም ልደት? ሁለተኛ መወለድ ምንድነው? ወይቤሎ ኒቆዲሞስ እፎ ይክል ሲሰብ ዳግመ ተወልዶ እምድኅረ ልቀ ይክሩ በዊአ ወገቢያ ውስተ ተሰሙ ወይተወለድ ዳግመ። ኒቆዲሞስም እንዲህ አለ፣ እንዴት ሰው ካረጀ በኋላ እንደገና ይወለዳል? ወይስ ወደ እናቱ ማኅፀን ተመልሶ ዳግመኛ ይወለድ ዘንድ እንዴት ይቻላል ብሎ ኒቆዲሞስ ከእግዚአብሔር ጋር ተከራከረ። መመረጥ ነው ከእግዚአብሔር ጋር መነጋገር። መምህር ነው የመሰለው ኒቆዲሞስ እግዚአብሔር መሆኑን አላወቀም። ተማሪው ከመምህሩ ጋር፣ መምህሩም ከመምህሩ ጋር፣ የማታው ተማሪ ዕውቀት የባህሪው ከሆነው ከመድኃኔዓለም ጋር ክርክር ጀመረ። እንዴት ሰው ዳግመኛ ሊወለድ ይችላል? ከእግዚአብሔር ጋር መከራከር መነጋገር በጣም የሚገርም ነገር ነው። ተወክሰው ሁለት ጎረቤታሞች ነበሩ ሴቶች እና ይጣላሉ። የሚገርማቸው አንዷ ውሃ ልትቀዳ ወደ ወንዝ ትወርዳለች። አንዷ ጎረቤት ወደ ጎረቤቷ ቤት ገብታ ብዙ ዕቃ ሰረቀችው። ውሃ ቀድታ ስትመለስ ቤቷ ተዘርፏል። ጮኸች፣ ያዙ ይልቀቁኝ አለች። ሰዎቹ ጎረቤቶቹም ተሰበሰቡ። ሌባዋን አብራ ቀረበች እና የተሰረቀችዋ ያልተሰረቀችውን ጨማምራ ትናገራለች። ሌባዋ ምን አለቻት? ሌባም ይታዘባል፣ እባክሽ የጠፋሽን በትክክል ተናገሪ አለቻት። ሌባም ይታዘባል፣ እንደው ሰማይና ምድርም ይታዘባል። ከእግዚአብሔር ጋር መከራከር፣ እግዚአብሔርን እንደው ምድራዊ መምህር ማድረግ አለማወቅ ሰማይና ምድርም ይታዘባል። እንዴት ሊሆን ይችላል አለ ኒቆዲሞስ። ይሄ ነገር በፍጹም ሊሆን አይችልም። ተከራካሪ ነው፣ የተማረ ነው፣ ፈላስፋ ነው፣ ዓለማዊ ዕውቀት ነው ያለው። ዋው ሳዝ ኢየሱስ ወይኔሮ አማን አማን ለከ ዘይተወልደ ዳግመ እማይ ወመንፈስ ቅዱስ ይህ በያው ተመንፈስ እግዚአብሔር። ለሁለተኛ ጊዜ መድኃኔዓለም ኒቆዲሞስን እንዲያለው እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ቅዱስ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም ሲለው ኒቆዲሞስ ዕውቀቱ ዜሮ ሆነ። ያ የኦሪቱ ምሁር፣ የኦሪቱ ፈላስፋ፣ የአይሁድ ባለስልጣን፣ ሸንጎ ባለጸጋው፣ በፈሪሳውያን ዘንድ የሚከበረው የሚታፈረው የሚፈራው በክርስቶስ ሲቆም ግን ዕውቀቱ ሀብቱም ስልጣኑም ዜሮ። በእግዚአብሔር ፊት ከቀረበ ምንም ዋጋ የለም። ተማከሩ። ዕውቀታችን በጣም ትንሽ ነው። ሀብታችንም የሚያልቅ የሚጠፋ ነው። የኔና የእናንተ የወጣትነት ዘመንም ያልፋል። ሁሉም በእግዚአብሔር ዘንድ ከንቱ ነው። የከንቱ ከንቱ ከንቱ። ኒቆዲሞስ መልስ አጣ። ሰው ከውሃና ከመንፈስ ቅዱስ ካልተወለደ የእግዚአብሔር መንግሥት ሊወርስ አይችልም። ሶስት ልደቶች አሉ። አንደኛ 9 ወር ከ5 ቀን ቆይተን ከእናትና ከአባት የምንወለደው፣ ይሄ ሁሉም ሰው የሚወለደው ልደት ነው። ሁለተኛው ወንዶች በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ የምንወለደው ልደት። ሶስተኛውና የመጨረሻው በዕለተ ምጽአት ዳግም ትንሣኤ ከመቃብር የምንወለድ። እነዚህ ልደቶች አሉ ሶስቱ። አሁን ከሶስቱ መካከል ሁለተኛውን ዳግም ልደትን ለኒቆዲሞስ ክርስቶስ አስተማረው። ምስጢረ ልደትን ዳግም ልደትን በ40 ቀን በ80 ቀን የምንወለደውን የምነሳውን ክርስትና በኒቆዲሞስ በኩል ለሁላችንም አስተማረን። ስሙ የተመሰገነ ይሁን። ምን ያላስተማረን ምስጢር አለ? ምስጢረ ልደቱን በእረኞችና በመላእክት መካከል ቤተልሔም ላይ አስተማረን። ምስጢረ ሥላሴን ዮርዳኖስ ላይ በደቀ መዝሙሩ እየተጠመቀ ራሱ በአጭር ቁመት በጠባብ ደረት ተወስኖ እግዚአብሔር አብ በደመና እግዚአብሔር መንፈስ ቅዱስ በርግብ አምሳል ተገልጠው ምስጢረ ሥላሴን በዮሐንስ አማካይነት አስተማረ። ምስጢረ መለኮቱን ደብረ ታቦር ላይ ነቢያትና ሐዋርያትን ሰብስቦ አስተማረን። ምስጢረ ትንሣኤውን በማርያም መግደላዊት በኩል አስተማረን። ትንሣኤ እንዳለ ተመልከቱ።
ዳግም ምጽአቱን በሐዋርያት በኩል ደብረ ዘይት ላይ አስተማረ። ዛሬ ደግሞ ዳግም ልደትን በኒቆዲሞስ በኩል አስተማረ። ስለዚህ ወንዶቹ በ40 ቀን ሴቶቹ በ80 ቀን ክርስትና የምነሳው እንደ እንግዳ ደራሽ እንደ ውሃ ፈሳሽ የመጣ አይደለም፣ በኒቆዲሞስ በኩል የተማርነው ነው። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው አለ። አዎ ከሥጋ የተወለደ እዚህ ዓለም ላይ ይኖራል፣ ከመንፈስ ቅዱስ የተወለደ ደግሞ የእግዚአብሔር መንግስት ይወርሳል። ከመንፈስ ቅዱስ በ40 ቀን በ80 ቀን ካልተወለደ መንግስቱ መውረስ አይቻልም። ስንወለድ 9 ወር ከ5 ቀን በማኅፀን ቆይተን እዚህ ዓለም ላይ እንኖራለን። ርስት ጉልት ይኖረናል። ዳግም ልደት ሲኖረን ደግሞ ርስት ጉልት አለ። ርስት ጉልቱ ምንድነው? የማያልፈው እግዚአብሔር መንግስት። ያ መንግስት ርስታችን ጉልታችን ነው። ዳግም ልደት ከክርስቶስ መወለድ ነው፣ ክርስቶስን መልበስ ነው። በነገራችን ላይ የቀድሞው ማንነት ስጋዊ ማንነት አሮጌውን ማንነት አስወግዶ አዲስ ልብስ ክርስቶስን መልበስ፣ የክርስቶስ ልጅ መሆን። መቼም አባት ልጅ አባቱን ካልመሰለ ተመርምሮ መቼም ይቋረጣል አይደል? አባትና ልጅነት። እኛም ከክርስቶስ ዳግም ልደት ኖሮን ክርስቶስን ካልመሰል ከመንግስቱ እንለያለን። ከእግዚአብሔር ተወልደናል፣ የእግዚአብሔር ልጆች ነን። እግዚአብሔር የሚለውን ማድረግ ይጠበቅብናል። እግዚአብሔር የሚወደውን መስራት ይጠበቅብናል። አዎ ርስቱን መንግስቱን እንወርስ ዘንድ ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ይህን ስላልኩ አታድንቅ፣ ዳግመኛ ልትወለዱ ይገባችኋል ስላልኩ አታድንቅ። ነፋስ ወደ ወደደው ይነፍሳል፣ ድምፁን ትሰማለህ፣ ከየት እንደሚመጣ ወዴት እንደሚሄድም አታውቅም። መንፈስ ቅዱስም በነፋስ መስሎ በኒቆዲሞስ በኩል አስተማረ። ነፋስ ረቂቅ ነው፣ ምድሩን ከገለላ ይለያል። መንፈስ ቅዱስም ጻድቃንን ከኃጥአን ይለያል። ልብ በሉ። በነፋስ ጥቅመ ሰናወርን ክርስቶስ አጥፍቶበታል። መንፈስ ቅዱስም ንስሐ የማይገቡትን ኃጢአት የሰሩትን ያጠፋል። ነፋስ ረቂቅ ነው፣ አይያዝም፣ አይጨበጥም። ድምፁን እንሰማለን፣ ከየት እንደሚመጣ ወዴት እንደሚሄድ አይታይም፣ አይታወቅም። መንፈስ ቅዱስም ረቂቅ ነው። በነፋስ ነቢየ እግዚአብሔር ኤልያስ ወደ ሰማየ ሰማያት አርጓል፣ ተነጥቋል፣ በእሳት ሰረገላ በነፋስ። መንፈስ ቅዱስም እኔና እናንተን ክርስቲያንን እንዲሁም ደግሞ ቅዱሳንን ያሳርጋል፣ ከፍ ከፍ ያደርጋል፣ ለማየት ለ10 ማዕረግ ያበቃል፣ ያደርሳል። እንዴት ሊሆን ይችላል አለ ኒቆዲሞስ። ለሶስተኛ ጊዜ ረቀቀበት የምስጢረ ልደት ዳግም ልደት። እንደው ያየነውን የሰማነውን ስንነግራችሁ በምድር ያለውን ስናስተምራችሁ የማታውቁ ከሆነ በሰማይ ያለውን እንዴት ታውቃላችሁ? እንዴት ታውቃለህ ብሎ እንዳጠቃላይ ጠቅለል አድርጎ ምስጢረ ልደትን፣ ምስጢረ ጥምቀትን፣ ዳግም ልደትን ለኒቆዲሞስ ለባለጸጋው፣ ለባለስልጣኑ፣ ለምሁሩ መድኃኔዓለም ኢየሱስ ክርስቶስ ያስተማረበት ሳምንት ነው። የማታ ተማሪ ኒቆዲሞስ የማታ ተማሪ ሆኖ የቀን ምሁር እንደገና ሆኗል። የማታ ተማሪ ሆኖ ዳግም ልደት ምስጢረ ልደትን ከተማረ ካወቀ በኋላ አይሁድ ክርስቶስን ሊሰቅሉ ሲሉ በዮሐንስ ወንጌል ምዕራፍ 7 ቁጥር 52 ጀምሮ ስትመለከቱ ኦሪታችን እኮ መርምራችሁ ኃጢአት ካለበት ስቀሉት ግረፉት ትላለች፣ እናንተ ለምንድን ነው ዝም ብላችሁ የምትገሉት ብሎ ስለ ክርስቶስ ተከራከረ። አያት የማታው ተማሪ ፈርቶ ስለ ስልጣኑ፣ ስለ ሀብቱ፣ ስለ ንብረቱ ሲጨነቅ የነበረው በኋላ ግን ወንጌል ሲገባው ከተማረ ካወቀ በኋላ በቀን በአደባባይ ስለ ክርስቶስ መመስከር አይሁድን መፍራት አቆመ። የመጨረሻው በዮሐንስ ወንጌል 19:39 ላይ ደግሞ በውድ ሽቱ ክርስቶስን ገንዞ መቅበር የቻለ ነው። ምንድነው ምስጢሩ? ተምሮ ቀርቦ እግዚአብሔርን አውቆ። ከኒቆዲሞስ ምን እንማራለን? የና እናንተ ልክ ኒቆዲሞስ እንደቀረበ እንደተማረ በምቹ ጊዜ ምቹም ባልሆነ ጊዜ ተምሮ ቀርቦ እግዚአብሔርን አውቋል፣ ምስጢር ተገልጦለታል። እኔና እናንተም ስራውም ዓለሙም ምኑም ባይመቸን ወደ እግዚአብሔር መቅረብ አለብን። ይሄ ግዴታችን ነው። መማር አለብን። ለተሰልበትን እኛ ብቻ መሆን የለብንም። ማስቀደስ አለብን፣ መቁረብ አለብን፣ ይመማር አለብን፣ አታት በኩራት ማውጣት አለብን፣ ስለ ሃይማኖታችን መጠየቅ አለብን፣ የንስሐ አባት መያዝ አለብን፣ መረዳዳት አለብን፣ አገልግሎቱን ማስፋት አለብን፣ መቁረብ አለብን። ያልቆረብን እንቁረብ፣ የተጣላን እንታረቅ፣ የበደልን ደግሞ እንካስ። ክርስቲያኖቹ እርስ በርስ እንረዳዳ፣ እንናበብ። ኒቆዲሞስ ተማረ፣ አወቀ፣ እግዚአብሔር አምላክነት ተገለጠለት። በኒቆዲሞስ በኩል ዳግም ልደትን አስተማረ። ኒቆዲሞስ ከበረ፣ ስሙ ታሪኩ በወንጌል ተጽፎ ይኖራል። እኔና እናንተም መንግስቱን ለመውረስ ስጋውን ለመብላት ደሙን ለመጠጣት የምናልፈውን የእግዚአብሔር መንግስት ለመውረስ መጀመሪያ ምንድን ነው የሚያስፈልገው? ትምህርት ነው፣ መምጣት መቅረብ ነው። በማንኛውም ሰዓት ቅረቡ ወደ ቤተ ክርስቲያን። ለኒቆዲሞስ ዳግም ልደትን ምስጢረ ጥምቀትን የገለጠ
እኔና እናንተ መንግስቱ እንድንወርስ የአምላካችን መልካም ፈቃድ ይሁን። ስጋውን በልተን ደግሞ ጠጥተን መንግስቱ እንድንወርስ በድጋሚ አምላካችን ይፍቀድልን። በተማርነው 160-30 ያማረ ፍሬ እንድናፈራ አምላካችን ይርዳን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።